ምን ልታደርግ መጣ? ሄቪ የኔ ማር ፈጣሪ ሆይ አልናፈኩም ለማለት ነው። ናፍቆትሽ አይኖችሽ ላይ ሲንከባለሉ አያቸዋለሁ። አንተን የምናፍቅበት እኮ ምንም አይነት ምክንያት የለኝም። አሁን ከዚህ ቤት ቶሎ ጣል። ኖ ማሪ እንደዚህ ይባላል? አፍህን ዝጋ። ሩት በሩን ክፈችለትና ይውጣ። እንዴ እንግዳ ውጣ ይባላል እንዴ? ሩት ምን ስለደነገጠች ነው? እሺ ቁጭ በል በእናትህ። ቆይ በኔ ቤት እኔ ነኝ ወይስ አንቺ ነሽ የምታዥው? ሄቨን እየታወቀች ነው ግን እየጮሽብኝ እኮ ነው። የኔ ፍቅር ለማንኛውም እየመጣሁ እንዳትጠጋኝ። ቀጥ ብለኝ ቤት ለቀውጣ። ልትሄድ ነው? አይ መለሳለሁ። ፍቅሬ ለማን ትቻት ሄዳለሁ ብለሽ ነው? በቃሽ ማለት ነው።